أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، والصلاة والسلام على أشرف الخلق رسول الله وعلى آله وصحبه الكرماء الله، وبعد. أحبتي الكرام، السلام عليكم ورحمة الله تعالى وبركاته. إن شاء الله ባለፈው ደርሳችንም እርስ በርስ መተዋወስ ባለፈው ደርሳችን ያለቁትን እንዲነቁ አድርገን ስለ ሸሪዓተል እስላሚያ መነጋገር አለብን የሚለውን አሳልፈናል። ከዛም አንዱ እቺ ዱንያ የምትባል ነገር አላቂ ናት። ዱንያ የምትባል ነገር ሁልጊዜ የምትቀጥል ሳትሆን ዱንያን አንድ ሰው ወይ ትቷት ይሄዳል ተሟልቶለት ከሆነ፣ ወይም እሱ ያለ ትታው ትሄዳለች። እስካሁን ብዙ ሰዎች ነበሩ በዚህ ዓለም ላይ ሄደዋል። አሁን ያለውም ይሄዳል፣ ቀጣይ የሚመጣውም የተወሰነ አላህ የፈቀደለትን ያህል ተቀምጦ ይሄዳል። ግን ኢማሙና ሻፊዒ ረዲየላሁ ዐንሁ ምን ይላሉ? አልኡቀላኡ ፊ ዱንያ ሰላሰቱን፣ እዚች ዓለም ላይ አቅላቸውን በአግባቡ የተጠቀሙ አይምሯቸውን በአግባቡ የሚጠቀሙ ሰዎች ማለት ሶስት ቡድኖች ናቸው አሉ። አንደኛ መን ተረከ ዱንያ ቀብለ አን ተትሩከህ፣ ዱንያን እሷ ሳትተወው እሱ የተዋት አሉ። ዱንያ ትታው አርግፋው ሳትተወው እሱ የተዋት ማለት ምን ማለት ነው? ወይም እሷ ትታው ታያለች፣ ይከስራል። ስንት በስልጣን ላይ የነበሩ በሀብት ላይ በምቾት ላይ የነበሩ ሰዎች ዱንያ ትታቸው ሆዲያ እንዳልሆኑ ሆነው ሲኖሩ ይታያል። እያሉ ትታቸው ወይም እነሱ ይሄዳሉ። በቃ እሷ ያለች ዱንያ ትታቸው ትሄዳለች። ይሄ ማለት ዱንያን መተው ዙህዲ ብሎ ማለት ምንድነው? ወንድሞቼ እህቶቼ፣ ወሚን ሸርጢ ዙህዲ አልቁድረቱ አለ ዱንያ፣ አቅሙ እያለው ዱንያን ተዋት ብሎ ማለት የውመል ቂያማም ጥያቄው አለና ከየት መጣሽ ዱንያ? እንዴት ከሰብካት? ለምንስ ተዋልካት አለ። ስለዚህ ዱንያን ተዋት የሚባለው አንድ ሰው ቆም ብሎ አስቦ ነገ ጠየቅበታለሁ ብሎ ምንጯን የምትመጣበትን ሸሪዓተል እስላሚያ ፈቅዶታል አልፈቀደውም? ፈቅዶ ከሆነ ፈሊላሂል ሐምድ ፈቢሃ ወኒዕም፣ አልፈቀደው ከሆነ ደግሞ ይሄ ነገ ያስጠይቀኛል ማለት ዱንያን ለምን እንደሚያውላት ከዛሊካ ዱንያን ለምን እንደሚያውላት ደግሞ ሸሪዓተል እስላሚያ በፈቀደው ነው ባልፈቀደው ነው እያለች እሷን ተቆጣጥሮ የሚውል ነው። وعلى هذا قال المولى عبد الله بن المبارك ትልቁ ዓሊም ተቂ عبد الله بن المبارك ታቢዒ ናቸው። በዕልሙ በተቅዋው በዙህዲዮ በሁሉ ነገር ሸሪዓተል እስላሚያ ከሰው በሚፈልገው ነገር ሁሉ ስመጠር የሆኑ ትልቅ ዓሊም ናቸው አብዱላህ ኢብኑ ሙባረክ። የውመ ሚነል አያም ምን ተባሉ መሰላችሁ? ለማ ቂለ ለሁ ያ ዛሂድ ያሏቸው፣ አንተ ዛሂዱ፣ አንተ ዱንያን እርግፍ አድርገህ የተውክ ሰው ሲሏቸው እሱ ምን አሉ? አዛሂዱ ዑመር ኢብኑ አብዱል ዐዚዝ ረዲየላሁ ዐንሁ ኢዛ ጃአትሁ ዱንያ ራጊመተን ተረከሃ። እኔ እጄ ላይ ሳይኖር እኮ ዛሂድ ማለት አትችሉም። ምን አይደለሁም ዛሂድ የምባለው ግን ያ ዓሊሙ ተቅዩ
ዑመር ኢብኑ አብዱል አዚዝ እሱ ነው ዛሂድ የሚባለው። ለምን ቢባል ዱንያ አፍዋጃ ሆና ከያቅጣጫው ለሱ እየጎረፈች እየገባች እሱ ግን እሷን ምግፍ አርወጥቷት ማለት ለሚገባው የሚያውላት ዱንያ እያለች መኖሯን የማያውቅ ዱንያ እያለች ለአገልግል እንደፈለክ እያለችው እሱ ግን ሸሪዓተል ኢስላሚያ ከሚፈቅደው ውጭ የማይጠቀመው ዛሂድ ማለት ዑመር ኢብኑ አብዱል አዚዝ ነው። ከይህ የምንረዳው ምንድነው? አንድ ሰው ዛሂድ ለመባል በጣም የወሳኝ ነገር ነውና ሁላችሁም ትኩረት ሰጣችሁ እንደማመጥ እጁ ላይ ስላጣ ለልመና ተጋለጠ የሚለብሰው የሚበላው የሚኖርበት ቤት የሌለው ማለት አይደለም። ቤቱ እያለ መኪናው እያለ የሚለብሰው እያለ እንደፈለገው የሚሰጠው የሚዋጣው እያለ ዱንያን ግን ዱንያ መሆኗን አውቆ ነገ ጠየቅባታለሁ የሚል ከሆነ ነው ምን የሚባለው? ዛሂድ የሚባለው። ዱንያን ሳተወው የተዋት ማለት ዱንያ መሆኗን አውቆ የሁሉ ነገር ይቀራል። ቤቱ ይቀራል፣ መኪናው ይቀራል፣ ሚስት፣ ባል፣ ልጅ፣ ጎረቤት፣ ስልጣን ሁሉም አላፊ ነው። በቃ ይቀራል። እኔ ጋር አብሮ የሚቀረው ኸይር ስራ ብቻ ነው ብሎ ለኸይር ስራው ብቻ የተዘጋጀ ማለት ነው። ሶስት ናቸው ብለው ነበር። አንዱ ይሄ ነው። ሁለተኛ መን በና ቀብረሁ ቀብለ አየድኹለህ ቀብር ለእያንዳንዱ አይቀርምና እዛች ጉድጓድ ውስጥ ከመግባቱ በፊት ቀብሩን ያሳመረ ቀብሩን የገነባ ነው አሉ። ቀብርን መገንባት ማለት ቀብርን አስብሶ አስፍቶ አበጃይቶ ከመሞቱ በፊት አዘጋጅቶ ያስቀመጠ ማለት አይደለም። ግን ያ የጨለማ ቤት ጨለማ እንዳይሆንበት ያ ብቸኛ የዋሻ ቤት ብቸኛ እንዳይሆን አመለን ሷሊህ ለቀብር የሚሆን ነገ ቀብር ላይ ሲጠየቅ ነገ ቀብር ላይ ሲገባ ለቀብር ብርሃን የሚሆን ስራ የሰራ ቀብርን ከመግባቱ በፊት ያስተካከለ ሰው ማለት ነው። ሶስተኛ መን አርዳ ረበሁ ቀብለ አን የልቃህ አሉ ኢማሙ ሻፊዒ። መልካም ስራውን አላህ ይወድለትና ዓቂል የሚባለው ትክክለኛ አይምሮ ይሰራል የሚባል ሰው እያንዳንዱ የውመል ቂያማ ይጠየቃል። የውመል ቂያማ እያንዳንዱ አላህ ፊት ይቀርባል። የውመል ቂያማ ግን ቀርቦ ከመጠየቁ በፊት አላህ የሚቀበለው ስራ የአላህ ሪዳው ማለት የሚሰራውን የወደደለት ሰው ነው። አላህ ሶላቱን የወደደለት ሰው፣ ዚክሩን የወደደለት ሰው፣ አጠቃላይ ኢባዳው ሐጁን ሊሆን ይችላል፣ ጾሙን ሊሆን ይችላል፣ ዘካውን ሊሆን ይችላል፣ መማሩን ማስተማሩን ሊሆን ይችላል፣ መሰደቁን ሊሆን ይችላል፣ ሶላተል ጀማዓውን ይህን አላህ የወደደለት ሰው አላህ እንዲወድለት አድርጎ በኢኽላስ ከማንም ምንም ነገር ሳይፈልግ ሰዎች ያደንቁኛል ሳይሆን ሰዎች ይህን ይከፍሉኛል ሳይሆን ሰዎች ዛሂር ነው ይሉኛል ሳይሆን ሰዎች ዓሊም ነው ይሉኛል ሳይሆን ሰዎች ሰውን ያስተምራል እንዲሉ ብሎ ሳይሆን ከፋው አላህ ነው። ነገ ቀብር አለ፣ ሲራጥ አለ፣ ማህሸር አለ ብሎ ቅድሚያ አላህ የሚወደው አላህ የሚቀበለው ስራ የሚሰራ ሰው ነው ዓቂል ብሎ ማለት። ሌላው እንደው በአቅል ተጠቅሜያለሁ እንኳን ቢል በሰማይ በመሬት ያለውን እያወራ አለባበሱን አሳምሮ ግን ሞት እንዳለ ስለ ቀብር የማይሰራ የውመል ቂያማ ጠየቃለሁ ብሎ አላህ የሚወደው ስራ የማይሰራ ዱንያነቷን ያላወቀ ሁልጊዜ ከሷ ጋር የሚኖር መስሎት ስክር ብሎ ብቻ አኺራን አያስታውስም፣ ከየት መጣች ብሎ አያሳስበውም። የትም ፍጩ ዶቄቱን አንጩ ብቻ የሚከብርበትን እንጂ የሃዎችን ማስለቅሶ ይሁን አጭበርብሮም ይሁን ምንም አድርጎ ይሁን ብቻ እንክበር፣ ብቻ ቤት እንስራ፣ ብቻ መኪናው ይምጣ፣ ብቻ ይመርብን፣ እንልበስ፣ እንብላ የሚል ሰው ይሄ ዱንያን አላወቃትም ማለት ነው። ይህ ሰው ዓቂል ነው ቢባል እንኳን በዛሂር አለባበሱ ዓቂሎች አይደሉምና ዛሂር ብሎ ማለት ዱንያን እያለች ያወቀባት ነው። አቡ የዚድ አልቢስጧሚ ብዙ ጊዜ ታሪካውን ትሰማላችሁ። በጣም ብዙ ተአምራት ያሳዩ ትልቅ ዓሊም ለሸሪዓተል ኢስላሚያ ብዙ አስተዋጽኦ ያደረጉ
በተቅዋው በዙህዲዮ የሚታወቁ በጣም የሰው ኸበር የሰው ታሪክ በጣም ቀልብ የሚነካ ብዙ ነገር ያላቸው ሰው ናቸውና ወደፊት ኢንሻአላህ ታሪካቸውንም ያንዳንዶቹን አሪፎች بإذن الباري ጊዜ አላህ ይስጠንና እንተዋወሳለን። ስለሱ አንድ ያሉትን ልንገራችሁ። መራ አለይና ሻቡ ሚን በልኺና ስበርሳቸው ይጣየቃሉ። ስለ ዙህዲም እርስ በርሳቸው ይነጋገሩ ነበርና በልኽ ከሚባለው አገር አንድ ወጣት መጣና እኔ ጠየቁት ማዓላመቱ ዙህዲ እንደኩም فقال يا ወጣቱ እሱ እንደጠየቃቸው መጀመሪያ ሸኽያውን አቡ የዚድ ቢስጧሚን ያ ወጣት ሲጠይቀኝ ምን አለኛሉ እንደው እናንተ ጋር አንድ ሰው ዛሂር ነው ልትሉ ዘንዳ ምንድነው ምልክቱ በእናንተ አካባቢ እንደው ሰውየው ወደ ዙህዲ ገብቷል ጥሩ ነገር ላይ ነው ያለው ለማለት ምንድነው መነሻችሁ ሲለኝ እኔ ምን አልኩት አሉ إذا فقدنا صبرنا وإذا وجدنا شكرنا ዛሂር ብሎ ማለት ምን አለው ስናጣ እንታገሳለን ስናገኝ ደግሞ አላህን አመስግነን እንጠቀማለን አላህን የሰጠን ብለን አላህን አሽክረን እንበላለን እንጠጣለን በየመርስ ሲሰጠዋሉ فقال هذا حالة الكلاب عندنا علينا ይሄንን እናንተ ዛሂር የምትሉት የኮ ዛሂር ይባል አይችልም እንዲህ አይነቱማ ባህሪ በእኛ አካባቢ እኮ ይሄንን ውሾቹ ይሰሩታል የውሻ ባህሪ ማለት ምንድነው ሲያጣ ቁልፍልፍ ብሎ ይተኛል ሲያገኝ ደግሞ ዘና ብሎ ይበላል ሲያጡ መታገስ ሲያገኙ ማሽከርማ ይሄ በእኛ ሀገር የውሻ ባህሪ ውሻ ናችሁ ያላችሁ አይደለም ውሾቹ የሚያደርጉት እውነት ነው ውሻ ምንም ካልጣሉለት አይታችሁ ከሆነ ተፍተፍ ብሎ እዛ ባለቤቱ ደጃፍ በር ላይ ከመተኛት ሌላ ሲጥሉለት ደግሞ ይበላል ይሄን እንደብላችሁ ዙህዲ ትሉታላችሁ አለኛው መለስኩና እኔ ቁልቱ ፈመዝሁዱ እንደኩም እሺ የኛ እንዲያረከራከው የእናንተ ሀገር ውሾች ባህሪ ከሆነ ዛሂር ማለትስ ምን ማለት ነው ብየስለው ጣል إذا فقدنا شكرنا عجيب ነው የሚገርም ነው እኛማ ስናጣ ከጃችን ዱንያ ሳትኖረን አልহামዱሊላህ አላህ ፈራግ ለኢባዳ ያዘጋጀን የሚያሻግረው ነገር ሁሉ አላህ ወሰደልን ብለን እናሸክራለናል ስራ ቢኖር እንዲህ የምንበላው የምንጠጣው ሲኖር እኮ በጊዜያችን እናሳልፍ ነበር በቃ አላህ እንግዲህ ፈራግ አረጋና ቢዚ የሚያደርገውን ነገር ሁሉ ወሰደልን ፈሊላህ እንላለን አለ وإذا وجدنا آثرنا የሚገርም ነው ስናገኝ ደግሞ ከኛ ወንድሞቻችን ይብሳሉ ብለን እንሰጣለን አገኘን ብለን እኛ የምንጠቀምበት ሳይሆን ስናጣና ሸክራለን ስናገኝ ደግሞ ወንድሞቻችንን እነሱ ይብሳሉ እንደነሱ ይሻላል ብለን እንሰጣለን ብሎ አለኛ አቡ የዚድ ቢስጧሚ ምን ይላሉ እንደው በብዙ ሁኔታ ላይ ሰዎች ጋር ተነጋግሬ በመልስ በልጠውኛ ያቁም ይሄ ወጣት ግን በመልስ በልጦኝ ሁሉ ጊዜ ሳሳውሰው በጣም ይገርመኛል ይላል በጣም ምን ያህል አላህን የሚፈሩ ሰዎች በሐቂቃ ምን ያህል እንደራቁ ወንድሞቼ አንዳንድ ጊዜ ነገራቶችን በደንብ አርቀን ማየት አለብን አሁን ይሄ ወጣት እንዲያለው ብዙ ስራ ያለው ስራ ያጣል ብዙ እንደዚህ ብዙ ንግድ ያለው ንግዱን ያጣል ብዙ ውጥረት የነበረበት አንዳንድ ጊዜ ስራ መፍታት በውጭ ሀገር ያላችሁ መቶቻችን በአገር ውስጥም ይከሰታል የዛን ሰዓት ኢባዳችን መስራት አጣን ብለን መበሳጨት የበለጠ ወንጀል መሰብሰብ ሳይሆን ሳትኖርም አልহামዱሊላህ አላህ ለኔ ኸይር አስቦ ነው በዚህ ሰዓት ዱዓ እንዲያደርግበት ነው በዚህ ሰዓት ስለ አቂዳ እንዲማር ነው በዚህ ሰዓት ስለ ዲን እንዲያረቅ ነው አላህ ያደረገው ብለን ማሽከር አለብን ስናገኝ ደግሞ ከዛሊከ ከኛ ወንድሞቻችን ብዙ የተቸገሩ አሉ ብዙ የተመሳቆሉ አሉ ብለን አሳልፎ መስጠት ምን ያህል ከኔ እህቴ ትብሳለ ከኔ ወንድሜ ይብሳል ከኔ ጎረቤት ይብሳል ማለት ትልቅ ነገር እንደሆነ ልናውቅ ይገባል وقال الأستاذ سفيان الثوري رضي الله عنه الزهد في الدنيا قصر العمل وليس بأكل الغليظ ولا بلبس العباءة
አንዳንድ ሰዎች አንዳንድ ጊዜ ዙህድ የሚገለጽ የሚመስላቸው አሉ። በጣም ሰው ፊት ሊለበስ የማይችል የቆሻሸሸ ልብስ በመልበስ ከዛሊከ ያልሆነ ነገር በቃ የሰው ልጅ ሊበላው የማይችለው ጸዳ ያላለ ምግብ በመብላት አይደለም ዙህዲ ብሎ ማለት አሉ። እንግዲህ ዛሂድ ማለት ምንድነው ሲባል አሉ ቀስሩል አመል የሰው ልጅ ምኞቱን ባሰፋ ቁጥር ይዘናጋል። ምኞቱን ሰብሰብ አድርጎ የ10 ዓመት የ20 ዓመት የ30 ዓመት የ50 ዓመት እቅድ ሳይሆን የዓመት የ2 ዓመት ሳይሆን ያ አስቦ ኢንሻአላህ አላህ ካደረሰኝ ብሎ ማሰብ ችግር የለም። አላህ አቆየን ብሎ ዱዓ ማድረግ መመኘት ችግር የለውም። ግን ሞትን እርስት አድርጎ ሁልጊዜ እንደሚኖር አድርጎ አሁን ተውበት በማድረጊያው አሁን ነገሮችን በማስተካከያው እኖራለሁ በማለት መዘናጋት ነው ትልቁ መጥፎ ነገር። አንድ ሰው ጓደኞቹን እያየ ከሱ በላይ ያሉትን ከሱ በታች ያሉትን እሱን መሰሎችን ሲሄዱ እነዛ በሞኝነት እነዛ ወይም በፈቃደኝነት ይሄዱ እሱ በብስለት የቀረ እሱ ፈቃደኛ ስላልሆነ መስሎ ከታየው አንድ ሰው ተሳስቷል ማለት ነው። እነዛን አስገድዶ የወሰደ ጌታ እሱንም ሊወስደው ይችላል። ስለዚህ ሞት አለ በሚል ይህን ረጅሙን እቅድ ረጅም የተወተተውን ገመዱን የሚኞትን ገመድ ሰብሰብ አድርጎ ሞት ቢኖርስ ማለት አለበት አሉ። ሞትን ማስታወስ አሁንም ኢማም ሻፊዒ ያሉትን አንድ ብነግራችሁ ይገርማልና መሩዚቀል ኢክታራ አን ዚክሪል መውት ይላሉ። ሰው ሞትን የሚያስታውስ ሞትን ድንገት ሊመጣ ይችላል ብሎ ምኞቱን ሰብሰብ የሚያደርግ ሩዚቀ ሰላተተ አሽያ 3 ነገር አላህ ይወፍቀዋል። አንደኛ ምን ይወፍቀዋል ብሎ ማለት የሰው ለተውበት አላህ ታዕጅለት ተውበትን ቶሎ ለማስተካከል ደይን ካለበት ደይኑን ይከፍላል። ከሰዎች ጋር ጎይ ሆኖ ከሆነ አውፍ ይባባላል። ከዛሊከ ያላወጣው ያለፈው ካለ ቀዷ ያወጣል። አንደኛ ቶሎ እንዲተውበት አላህ ያደርገዋል። ሁለተኛ አልቀናአቱ ቢሪዝቅ ሞት አለ ብሎ የሚያስታውስ ሰው ባለው ተደስቶ መኖርን አላህ ይሰጠዋል። ይበቃል አላህ ሐያት ይስጠን እንጂ እንኳን ለሚቀጥለው ዓመት እንኳን ለዛሬ 2-3 ወር ይቅርና ነገ መድረሳችንን ማን ያውቃል? በዛሬው ላይ ስንት ሰዎች ወደ አኺራ ሄደዋል። ወጣ ብለው እንመለሳለን ሲሉ እንዲወጡ የሚቀሩ ስንት ምኞታቸውን ረጅም አድርገው ሞት የሚመጣ ሳይመስላቸው ሞት የቀደማቸዋል። ስለዚህ እቺ ምናላት እያለ አላህ የሰጠውን የሚክድ ሳይሆን አላህ በሰጠው ተቃቶ አላህ የሰጠውን አመስግኖ እንዲኖር ያደርገዋል። ሶስተኛ ሞትን የሚያስታውስና ሞት አለብኝ የሚል ሰውዬ ሩዚቀል ሐላወተ ፊ ጧዓ የሚገርም ነው። ሐላወተ ጧዓ አላህን ሲፈራ ሁሉ ነገር ይጥመዋል። ሲሰግደው ሐላዋ ያገኝበታል። ቁርአኑን ሲቀራው ሐላዋ ያገኝበታል። ዚክሩ ሲዘክረው ይጥመዋል፣ ሐላዋ ያገኝበታል። ዒልሙ ሲቀራው ሐላዋ ያገኝበታል። ሞትን ግን ጆሮ ዳባ ልበስ ብሎ አንዳንድ ሰዎች አሉ ሞት ሲነሳ ልክ ቢሞቱ የሚመስላቸው ሞትን ማስታወስ በፍጹም የማይፈልጉ ሞትን በምላሳቸው የማይነኩ በቀልባቸው የማያስቡ እነዚህ ደግሞ አላህ 3 ባላ ያመጣባቸዋል። አንደኛ የቅድሙን ተቃራኒ ታዕጅለት ተውባ ያገኙም አሉ። ነገ እንተውብታለን፣ ነገ ዒልሙን እንቀራለን፣ ነገ ደይኔን እከፍላለሁ፣ ነገ ታረቃለሁ፣ ነገ እንዲህ አደርጋለሁ ሲሉ ሳይተውብቱ ሞት ሊመጣ ይችላል። ሁለተኛ የያዙት አይበቃቸውም አሉ። ሞትን የማያስታውሱ ሰዎች ምንም አንድ ቤት ቢኖራቸው 2 ቤት እናድርግ፣ 2 ቤት ካለ እንደገና 3 እናድርግ፣ መኪናው ከዛሊከ ይሄን ካልቀየር ነው ይሄ ደግሞ ከሌለ በአገር ውስጥ ይሄን ያህል በአገር ውጭ እያሉ ሁልጊዜ ዝም ብሎ ዱንያ የሚጨምሩበትን እንጂ የተሰጡትን ይበቃናል፣ የተሰጡትን ይሄ ለኛ ካፊ ነው፣ ሻፊ ነው፣ በቂ ነው፣ ለኛ ይሄ ምንም ነገር ሌላ አያስፈልግም ብለው በዛ
አይብቃቁም ነው። መውትን የማያስታውሱ ሰዎች ትልቁ በላእና የአብዛኛው የሰው ልጅ በሽታ ምንድነው? ሩፊያ አንሁም ሐላወቱ ጧዓም ተሰላም። ይሄ ትልቅ በላእ ነው ወላሂ። የጧዓን ጣዕሙን አያገኙትም አሉ። ሶላቱን ሲሰግዱት እየተንጠራሩ ጣራ እየተመለከቱ የሚያውቁትን ዝም ብሎ ግድግዳ የሚያውቁትን ጽሑፍ ሲያነቡ ምንም 4 ረካዓ ይስገዱ 2 ረካዓ ይስገዱ ምንም አያውቁትም አሉ። ጾም አይመስላቸውም አሉ። ቁርአንን ቀራለን ቢሉ እንደውም ቁርአኑን ሲያነሱት ሶላት አለ ረሱል ሲጀምሩ እንቅልፍ ይላቸዋል። ሐላወተ ጧዓ ይነሳባቸዋል አሉ። አላህ ሐላወተ ጧዓ አላህ ይስጠንና ስለዚህ ዙህድ ብሎ ማለት ምን ማረግ ነው? ምኞቱን ሰብሰብ አድርጎ ሞት ይኖራል ማለት ነው። ለይ ብለው ሱፊያኑ ሰውሪ ዱዓቸው ምን ነበር? اللهم زهدنا في الدنيا ይላሉ። ያ ረብ ለዱንያ መስገብገብን አንተ ያዝልና ዘሂድና ረዥም የተለጠጠ ምኞት መመኘትን አንተ ጠብቀናሉና ወወሲዕ علينا منها ግን ዱንያ ትትረፍረፍ ትኑር ቤታችን አሉ። ሱፊያኑ ሰውሪ ናቸው ይሄንን ያ ረብ ዱንያም ከቤታችን ከእጃችን አትጥፋ ትኑር ግን ይሄን የተለጠጠ ምኞት ከዛሊከ ከየትም ይምጣ ዝም ብሎ እያሉ ተሐላልም ተሐራምም ማግበስበስን አንተ ያዝልን ዱንያንም አታሳጣና ወላ ተዝዊሃ عنا فترغبنا فيها ያ ረብ ዱንያንም አሰብስብብን ከእጃችን አታሳጣን። ዱንያን ከእጃችን የምታሳጣን ከሆነ ምን የሷ ፍላጎት እሷን ማፍቀር በሷ ደግሞ መስከር ይመጣና እሷን እንዲያንሞትም ዱንያንም ከኛ ታሳጣን። የዱንያን ግን ፍቅሯን ይሄን የሚያሰክረውን ይሄን በላ የሚያመጣውንም አንተ አሳልና ይሄ በጣም ወሳኝና አስፈላጊ የሆነ ነው። ሁላችንንም ዱንያ ከእጃችን እኛ ከምንፈልገው ማትጠፋ አድርጎ ግን ቀልባችንን ማትገባ አላህ ያድርጋል። ይሄ ሳይሆን ግን ሁላችንም ወንድሞቼ እህቶቼ እንዲሁም የምታዳምጡን የምንጠነቀቅበት ነገር ቢኖር ምንድነው? በወቅታችን ላይ ብዙ ሰዎች አሉ አስመሳይ የሆኑ ሁልጊዜ በማስመሰል መሆን ሳይሆን ማስመሰል የሚገራላቸው ሰዎች አሉና እነሱን ተጠንቀቁ ይላሉ ብዙዎቹ ዑለማዎች። እንደነ ሼኽ ታጁዲን ረሂመሁላህ ረህመተን ዋሲዓ በኪታባቸው ላይ ይዘክሩታል። እንዲህ አይነት ሰዎች በጣም ጎጅ መስራሁል አፍካር الفضላ የሚል ኪታብ አላቸው። እዛ ላይ ምን አሉ? በወቅቱ አንዳንድ መሻይኽ ነን የሚሉ በወቅታችን አሳቲዳዎች ነን ሰውን እንመራለን የሚሉትን ባዕዱል ዑለማ በእነዚህ ሰዎች ላይ የተናገሩት አለ ብለው እነሱ ሁሉ ተናግረዋል። ብዙ ዑለማዎች ናቸው በዚህ ዙሪያ ላይ የተናገሩት። ምን አሉ? ተዓወዙ ቢላሂ ሚን ኡናሲን ያ ረብ አንተ ጠብቀን ያ ረብ ከነዚህ ሰዎች አርቀን ብላችሁ ጧት ማታ ዱዓ ልታረጉ ይገባል አሉ። ምን አይነት ሰዎች ናቸው? ተሸየኹ ቀብለ አዩ ሸየኹ ማንም በቅታቸዋል ደርሳቸዋል ሸኽናችሁ ሳይላቸው በራሳቸው ሸኽነን ያሉ ብቁ ናችሁ እናንተ ሰውን የመምራት አቅሟላችሁ ሳይባሉ ኡስታዝ ናችሁ ሳይባል ራሱን እንደ ኡስታዝ አድርገው የሚቆጥሩ ተቀወሱ ወንሐነው ሪያአን ሰዎች ጋር መስሎ ለመታየት እንዴት አይነት ሱፊያዎች ናቸው የቀደም መሻይኾች ተከታይ ናቸው እንዲባሉ የሚያስመስሉ ድራማ የገራላቸው ካነጋገራቸው ካለባበሳቸው ትልቅ መሻይኽ መስለው አላህን ፈሪ መስለው ዛሂድ መስለው ሰውን የሚያታልሉ አሉ። ፈህዘሩሁም እነዚህም በጣም ተጠንቀቋቸው። ፈኢነሁም ፉኹኽ እነዚህ የሸይጣን ወጥመዶች ናቸው። ሸይጣን በእነሱ ነው የሚመጣባችሁ።
አንዳንዱን ይዘው ከሐቀኛ ዑለማ በደንብ ዕውቀት እንዳይወሰድ ከእውነተኞች ሰዎች ጋር ሰዎች ተገናኝተው እውነትን እንዲያውቁ እነሱ ግን መምሰል ነው ሆኖ መገኘት ችግር የለም። በጣም የምንጠነቀቅበት ወንዱም ሴቱም አብዛኛዎቻችን በአሁኑ ሰዓት ላይ አጭበርባሪዎች ልክ በንግዱ ዓለም ብዙ አጭበርባሪዎች ብዙ ፎርጂድ ነገር የሚጠቀሙ ከብር አንስቶ እስከ ማቴሪያል ድረስ ብዙ ናቸው። ሱቅ ከፍተዋል። ትክክለኛ ቃል ብለው ያቀርባሉ። ብዙ ስንት ሰው ነው የተጎዳው በዲንም ዙሪያ ላይ በተለይ በአሁኑ ሰዓት ሰው መቼም ያልሆነ ቃቆ ምናምን የተበላሸ ከሆነ ወይም ችግሩ ዛሂር የሚታወቅ ከሆነ ያን ቃል ይገዛ በዛ ቃል ይታለልም አይችልም። አሁን እስካሁን ሲያታሉ የነበሩ ቢስሚል ኢስላም ነው ወሃቢያዎች ነበሩ። እንደምታውቁት ያን ቦታ አቅጣጫ የሚያስፈልገው እነሱ ጌታ ነው ብለው የቀረጹትን ከመሻይኾቹ መስመር ከሰለፍ ተኸለፍ ከዑለማዎቹ ከአርባዓተል አኢማ ከነ አሽዓሪያ ከነ ማቱሪዲያ መስመር ወጥተው ሰውን ኢስላም ነው ብለው ብዙ አታለሉትና በነዛ ዙሪያ ላይ አልহামዱሊላህ የአላህ ተውፊቅ ሆኖ በዓለም በተደረገው ጥረትም ሰውም አልহামዱሊላህ ከመዋል ከማደር ባኖ እነሱ ከፖለቲካ ውጭ የዲን ሰዎች እንዳላደሉ ፍላጎታቸው ስልጣን እንደሆነ ፍላጎታቸው ብር እንደሆነ ፍላጎታቸው ጥሩ መኪና መያዝ ፍላጎታቸው 3-4 ማግባት ፍላጎታቸው በቃ ከመንግስትም ጋር መስለው የሙስሊሙን ህብረተሰብ ንብረት መበዝበዝ ራሳቸውን ማበልጸግ እንደሆነ ሁሉም ናቷል። ሴቱም ወንዱም አልহামዱሊላህ የገጠሩም የከተማውም የተማረውም ያልተማረው ያ ሲያቅፍ ሌላ ፎርጂድ ሰሩና ደግሞ የሱፊያውን መሻይኽ የሱፊያውን ጦሪቅ መስለው ግን ለዋሃቢያ የሚያቀባብሉ ደላላዎች በጣም በዙ። እንዲህ አይነት ሰዎች ወጥመዶች ናቸው እያቀባበሉ ለሸይጣን ሸያጢነል ኢንሲ ወልጂን የሚሰጡ ናቸውና ማን ነው ትክክለኛው መምሰል ሳይሆን በሐቂቃ አላህ በሰጠን አቅል የሰው ልጅ ከተለያዩ ሐይዋናቶች ከተለያዩ ተንቀሳቃሾች ሩህ ካላቸው ነገር የሚለየው አቅል ስለተሰጠ ነው። ስለዚህ ትናንትና ምን ነበሩ ዛሬ እነማን ናቸው ለነገ ምን ፈልገው ነው? እውነት ነው ሰዎች አስበሳይ የድራማ ሰዎች ናቸው እውነትም አላህን የሚፈሩ በትክክለኛ ሐቅን የሚያበዩ ናቸው ብለን ልናውቅ ይገባል። በእንዲህ አይነቶቹ ባስመሳዎችም ልክ አንገታቸውን በመቅበር ብቻ የአህለ ሱና ወልጀማዓን አለባበስ በመልበስ ብቻ የነሱን ቃላት መሻይኾቻችን በገጠር ያሉት በከተማ እያሉ በመምሰል ብቻ ሰውን የሚያታልሉ ሰዎች ስላሉ በአሁኑ ሰዓት ደግሞ የበዙትና በአሁኑ ሰዓት ተዘርተው እንዳለ ያጥለቀለቁ ያሉት እኒህ አይነቶቹ ናቸውና ከእኒህ አይነቶቹም ራሳችን እንጠብቅ እንንቃ። እኒህ አይነቶቹ አጭበርባሪዎች ሁሉ ለዱንያም አይጣሙንም ለአኺራም አይጣሙንምና ሐቅን ተናግረው ሐቅን ኑረው ከሚሄዱ ሰዎች በሐቂቃ ያመኑበትን ተናግረው ያመኑበትን ሰርተው ሸሪዓተል ኢስላሚያ የሚላቸውን በተግባር አውለው የሚሄዱትን ሰዎች ልንከተል ይገባል። አልহামዱሊላህ መሻይኾች አሉን ለጥቅም ያላደሩ በገጠር አላህ ይወፈቃቸው። በከተማም አብዛኛው ያው ማጭበርበር ቢበዛው ከተማ ላይ ነው እንደምታውቁት። ንግዱም ከተማ ላይ ነው፣ አጭበርባሪው ፖለቲከኛው አብዛኛው ከተማ ላይ ነው። ግን ጥሩ ሰዎች የሉም ማለት አይደለም። ከነዚህ ውስጥም ጥሩዎቹ ማን ናቸው ብለን በአብዛኛው ግን በገጠር ያሉ መሻይኾች ሁሉ ቀደምት መሻይኾች ለእውነትና ለሐቅ የቆሙ አሉ። እነሱን እየጠየን የነሱን ፈለግ እየተከተልን ሁላችንም ዱንያን በዲህና ጨርሰን ختاماችንን ደግሞ አላህ አሳምሮልን ቀብራችንንም አላህ ኑር አድርጎ ሲራጡንም ማህሸሩንም በዲህና አልፈን ኋላ ለጀነተ الفردوس مع النبيين والصديقين والشهداء والصالحين من بقى الله يدرجن እናንተንም እኛንም ለኸይር አላህ ይወፍቀን እንላለን። والسلام عليكم ورحمة الله تعالى وبركاته. أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد
للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية. للقيم في كل ولاية.